ዛሬ እግዚአብሔር ነፍሳትን ከጨለማ አሳልፎ ሰጥቶ ወደ 12 ልጆች እነዚህ ተጠማቂያን ይጠመቃሉ። በአብ በወልድ በመንፈስ ቅዱስ በአንዱ በአምላክ ስም ይጠመቃሉ። ይሄ ቦታ እግዚአብሔር ራሱ ይወርሳል፣ ወንጌል ይወርሳል፣ ወንጌል ያሸንፋል። ጭንገና ድል ያደርጋል። እግዚአብሔር ካልገና ለምን ይዞራል? ለአራቱ ማዕዘን ይዳረሳል። ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል። ወንጌላችን ገና ድል ያደርጋል። እግዚአብሔር ካልገና ለምን ይዞራል? ለአራቱ ማዕዘን ይዳረሳል። ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል። እነዚህ ደግሞ ወንጌላችን ገና ድል ያደርጋል። እግዚአብሔር ካልገና ለምን ይዞራል? ለአራቱ ማዕዘን ይዳረሳል። ሁሉን ይለውጣል፣ ያሸንፋል። ወንጌላችን ገና ድል ያደርጋል። እግዚአብሔር የነገርኳችሁ እንግዲህ ይሄ አዲስ አበባ ቃሊቲ አካባቢ ነው። አጠገቤ ላይ የሚገኙ ወደ 12 ነፍሳት ተጠማቂያን ናቸው። ዛሬ ጥልቅ የውሃ ጥምቀት የሚወስዱበት ቀን ነው። አሁን ተጠምቋል። ቅድም ስንሄድ ነበረ። እግዚአብሔር ነገሮችን አሳልፎ አመቻችቶ ሰጥቷል። የተኛው ቤተክርስቲያን ነው ካላችሁ አዲስ አበባ የምትገኝ መለኮታዊ የመንፈስ ቅዱስ ኃይል ዓለም አቀፍ ቤተክርስቲያን አዲስ አበባ ቤተክርስቲያን ውስጥ ነው። እግዚአብሔር ድንቅ ነገሮችን ያደርጋል። ስሜ ደግሞ ነቢይ አድማሱ እባላለሁ። የቤተክርስቲያኒቱ ዋና መሪ ነኝ። እግዚአብሔር እነዚህ ነፍሳትን ለቤተክርስቲያኒቱ አሳልፎ ሰጥቷል። አዲስ ነፍሳት ናቸው። 5 ወር ተከታታይ በድንቅ ሁኔታ መሰረታዊ የደህንነት ትምህርት ተምሮ ተጠምቋል። እግዚአብሔር ድንቅ ነገሮችን